ጥምቀት ሰኞ ነው። የ2018 ጥምቀት ሰኞ ሆኗል። ስለዚህ ጥምቀት ጋዳ አለው። አዎ ልደትና ጥምቀት ጋዳ አላቸው። ስለዚህ ሰኞ ቀን ከሆነ ደግሞ እሁድ ደግሞ ሰንበት ነው። እንዴት ነው የሚደረገው? ምንድነው ህጉ? ምንድነው ስርዓቱ? ከኔ ከራሴ ምንም ማስተምራችሁ ነገር የለም። ሁሉ ጊዜ በዚህ ተስማምተናል። ገና ድሮ ጥንት ገና ትምህርት ጀምር ተስማምተናል። እኔ የሆነ ነገር የለም። ህግ ላይ የተጻፈውን የተቀመጠውን ነገር ነው የምንማረው እንጂ ሰው የራሱን ሐሳብ ዝም ብሎ አንስቶ ይሄ ነው አይልም። እንደ ሰው ሐሳብ ከሆነ ሰው ተነስቶ እንደ ፍላጎቱ እንደ ፈቃዱ ይሄን አድርጉ ሊል ይችላል። ስለዚህ እኛ ግን አባቶቻችን በጎላ በተረዳ ነገር ጽፈው ሰፍረው አስቀምጠዋል። ያንን እያነሳን ነው ለእናንተ ምን ነግራችሁ። አንዳንድ ጊዜ ከሌ እንዲህ ብሎ አስተማረ ይሄ ነገር ተምታታብኝ የምትሉ ሰዎች ትኖራላችሁ። ስለዚህ ለእናንተም አይነት ሰዎች ዛሬ በዚሁ በገጹ ላይ ጽሁፉንና ህጉን እያሳየዋችሁ ለሌላም ሰው የምትጠቅሙ እንደምትሆኑ ተስፋ አደርጋለሁ። ስለዚህ አንዳንድ ሰዎች ከራሳቸው ስሜት ተነስተው የሚያስተምሩ ይኖራሉ። አንዳንዶች ደግሞ መንፈስ ቅዱስ ገልጦላቸው እናንተ የበለጠ ጾመኛ እንድትሆኑ አድርገው የሚያስተምሩ ሊኖሩ ይችላሉ። እሱን እግዚአብሔር ያውቃል። ለማንኛውም ስለ ገና ተነጋግረናል። ስለ ልደት አሁን ስለ ጥምቀት ነው። ጥምቀት ሰኞ ነው። ከመሳሳት ለመዳን መማር ጥሩ ነው። ዕውቀት ጥሩ ነው። ህዝቤ ዕውቀት ከማጣት የተነሳ ጠፋ ብሎ በነብዩ እግዚአብሔር የተናገረው ከዚህ የተነሳ ነው። ዕውቀት ይኖርባችሁ የእግዚአብሔር ቃል በሙላት ይኖርባችሁ ነው የሚለው። ስለዚህ ቃሉን ስንሰማ ቃሉን ስናውቅ ከእግዚአብሔር ጋር የበለጠ ግንኙነታችን እንዲጠነክር ነው። ስለዚህ እናንተ ደግሞ ከሕፃንነት ጀምራችሁ የእግዚአብሔርን ቃል ተምራችኋል። የእግዚአብሔር መንፈስ ያለባቸው መጽሐፍ ታውቃችኋል። ከማን እንደተማራችሁም ታውቃላችሁ ይላል ሐዋርያው ቅዱስ ጳውሎስ ልጁ ጢሞቴዎስን እንደመከረው። ይሄ ቃል ለእናንተም ነው። ይሄ ቃል ለኛም ነው። ይሄ ቃል ለሁላችንም ነው። በመጀመሪያ ግን ምንድነው ገሃድ ማለት ወይም ጋድ ሲባል ተሰማላችሁ? ምን ማለት ነው? ወይ ትርጉሙን ማወቅ ያስፈልጋል አይደል? ብዙዎቻችሁ ታውቁታላችሁ በእርግጠኝነት። በግዕዙ ገሃድ የሚለው ነው የሚስማማው። ገሃደ ነው። ገሃድ የሚለው ይስማማል። ጋድ የሚልም ቃል አለ እንጠቀመዋለን። ጋድ ነው የሚል ጋድ ወደ አማርኛ